ጤና ይስጥልኝ። አሰፋ ሱመሮ እባላለሁ። በኢትዮጵያ ካፒታል ገበያ ባለስልጣን ከፍተኛ አማካሪ ነኝ። ከኔ ጋር በሚኖረን ቆይታ የካፒታል ገበያ ባለስልጣን ምንድነው፣ በካፒታል ገበያ አዋጅ የተሰጡት ስልጣኖች ምን ናቸው የሚለውን ሰፋ ያለ ሙያዊ ማብራሪያ እሰጣለሁ። መልካም ቆይታ። የኢትዮጵያ የካፒታል ገበያ ባለስልጣን ምንድነው? የባለስልጣኑ ሚናና ኃላፊነቶችስ ምንድናቸው? የኢትዮጵያ ካፒታል ገበያ ባለስልጣን ጤናማ የካፒታል ገበያ ስርዓትን በመፍጠር የካፒታል ገበያን የሚቆጣጠር ጠንካራና ተቋማዊ ነፃነት ያለው የፌዴራል መንግስቱ የካፒታል ገበያ ተቆጣጣሪ ተቋም ነው። የባለስልጣኑ ዋና ዋና ዓላማዎች 4 ሲሆኑ አንደኛው ኢንቨስተሮችን መጠበቅ ወይም ከለላ መስጠት፣ ሁለተኛው የሰነደ መዋዕለ ንዋዮች ገበያ ፍትሃዊ፣ ግልጽና ቀልጣፋ እንዲሆን ማገዝ፣ ሶስተኛ የካፒታል ገበያ ተአማኒ እንዲሆን በማገዝ መዋቅራዊ ስጋቶችን መቀነስ፣ አራተኛ የረጅም ጊዜ ኢንቨስትመንቶችን የሚያበረታቱ ምቹ ሁኔታዎችን በመፍጠር የካፒታል ገበያን ማስፋፋት ወይም ማሳደግ ናቸው። የኢትዮጵያ የካፒታል ገበያ ባለስልጣን በካፒታል ገበያ አዋጅ የተሰጡት ስልጣኖች ምንድን ናቸው? የኢትዮጵያ የካፒታል ገበያ ባለስልጣን በአዋጅ የተሰጡት በጣም ብዙ እና ሰፊ ስልጣናትና ተግባራት አሉት። ከነዚህም በጥቂቱ ለመጥቀስ ያህል አንደኛው በካፒታል ገበያ ውስጥ የሚሳተፉ የአገልግሎት ሰጪዎችን ፈቃድ መስጠት፣ ቁጥጥርና ክትትል ማድረግ፣ አስፈላጊም ሲሆን ፈቃድ መሰረዝ። ሁለተኛው በካፒታል ገበያ ውስጥ የሚሳተፉ ራስን በራስ የሚቆጣጠሩ ድርጅቶችን እውቅና መስጠትና መቆጣጠር። ሶስተኛ አስፈላጊ የቅኝት መርሃ ግብር በማውጣትና የቴክኖሎጂ ስርዓቶችን በመጠቀም ሰነደ መዋዕለ ንዋዩን እና በሰነደ መዋዕለ ንዋይ ገበያ ውስጥ የሚከናወኑትን ዕለት ተዕለት መቆጣጠር፣ ቅኝት ማድረግ። አራተኛ በካፒታል ገበያ አገልግሎት ሰጪዎች ምክንያት በኢንቨስተሮች ላይ ለሚደርስ ኪሳራ የካሳ ፈንድን በማቋቋም ለኢንቨስተሮች ተገቢውን ክፍያ ማመቻቸት። አምስተኛ ከሌሎች የመንግስት መስሪያ ቤቶች ጋራ ለምሳሌ ከፍትህ ሚኒስቴር፣ ከፌዴራል ፖሊስ፣ ከፋይናንሻል ኢንተለጀንስ ተቋም ጋር በመተባበር በካፒታል ገበያ ውስጥ የሚፈጠሩትን ወንጀሎች መመርመር፣ መከታተልና አስፈላጊውን እርምጃ መውሰድ ናቸው። የኢትዮጵያ የካፒታል ገበያ ባለስልጣን በኢትዮጵያ ያለውን የካፒታል ገበያ እንዴት ይቃኛል እንዲሁም ይቆጣጠራል? የኢትዮጵያ ካፒታል ገበያ ባለስልጣን በሁለት አይነት መንገድ የካፒታል ገበያ ስርዓቱ ይቆጣጠራል ወይም ቅኝት ያደርጋል። እነዚህም የክትትልና የቁጥጥር ማዕቀፎች በዋናነት በካፒታል ገበያ አዋጅ እንዲሁም ባለስልጣኑ በተለያየ ጊዜ በሚያወጣቸው መመሪያዎች ላይ የተመሰረቱ ይሆናሉ። ለምሳሌ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ አንዱ ራሱን በራሱ የሚቆጣጠር ድርጅት ነው። ባለስልጣኑ እንደነዚህ ላሉ ራሳቸውን በራሳቸው ለሚቆጣጠሩ ድርጅቶች የውክልና የቁጥጥር ኃላፊነት የሚሰጠው ካፒታል ገበያ በተፈጥሮ በጣም የተወሳሰበ በጣም ብዙ ተዋናኝ ያሉበት ብዙ ፕሮዳክቶች የሚከናወኑበት ገበያ ስለሆነ ባለስልጣኑ እንደነዚህ ላሉ ራሳቸውን በራሳቸው ለሚቆጣጠሩ ድርጅቶች የውክልና የቁጥጥር ኃላፊነት የሚሰጠው ካፒታል ገበያ በተፈጥሮ በጣም ውስብስብ የሆኑ በጣም ብዙ ተዋናዮች እንዲሁም በጣም ብዙ ፕሮዳክቶች የሚከወኑበት ገበያ ስለሆነ አንዳንድ የቁጥጥር ኃላፊነቶችን እነዚህ ድርጅቶች ቁጥጥር እንዲያደርጉ ይፈቅዳል። ምንም እንኳን ካፒታል ገበያውን መቆጣጠር የባለስልጣኑ ኃላፊነት ቢሆንም ባለስልጣኑ አንዳንድ የቁጥጥርና የክትትል ኃላፊነቶችን በውክልና ራሳቸውን በራሳቸው ለሚቆጣጠሩ ድርጅቶች በመስጠት ክትትልና ቁጥጥር ያደርጋል። በሌላ በኩል ደግሞ አስፈላጊ የሆነ የቅኝት መርሃ ግብር በማውጣት እና ዘመናዊ የቅኝት ቴክኖሎጂዎችን በመጠቀም በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ የሚደረጉ ግብይቶችን በቀጥታ ቅኝት ያደርጋል። የኢትዮጵያ የካፒታል ገበያ ባለስልጣን ምን አይነት ተቋማትና ተግባራትን ይቆጣጠራል? የኢትዮጵያ ካፒታል ገበያ ባለስልጣን የተለያዩ ተቋማትንና ተግባራትን ይቆጣጠራል፣ ይከታተላል። ከሚቆጣጠራቸው ተቋማት መካከል የካፒታል ገበያ መሰረተ ልማቶች ለምሳሌ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ የሚገኝ ሲሆን እንዲሁም የካፒታል ገበያ አገልግሎት ሰጪዎች ለምሳሌ የሰነደ መዋዕለ ንዋይ ደላላ፣ የሰነደ መዋዕለ ንዋይ አከናዋኝ፣
ኢንቨስትመንት ባንክ የመሳሰሉት ይገኙበታል። በተጨማሪም ባለስልጣኑ ከሚቆጣጠራቸው ተግባራት አንዱና ዋነኛው ለሕዝብ ለሽያጭ የሚቀርቡ ሰነደ መዋለ ንዋዮችን የሚገዛውን የካፒታል ገበያ ስርዓት ነው። የኢትዮጵያ የካፒታል ገበያ ባለስልጣን ኢንቨስተሮችን እንዴት ይጠብቃል? እንዲሁም የገበያውን ታማኝነት እንዴት ያረጋግጣል? የኢትዮጵያ ካፒታል ገበያ ባለስልጣን ኢንቨስተሮችን ለመጠበቅና የገበያውን ታማኝነት ለማረጋገጥ የተለያዩ ስልቶችንና መመሪያዎችን ይጠቀማል። እነዚህም ስርዓቶች አንደኛ የግልጽነትና መረጃዎችን ይፋ የማድረግ ወይም ፕሪንሲፕልስ ኦፍ ትራንስፓረንሲ ኤንድ ዲስክሎዥር የሚባል ሲሆን በመሆኑም የሰነደ መዋለ ንዋይ አውጪዎች ስለ ኩባንያቸውም ሆነ ስለ ሰነደ መዋለ ንዋዩ ዝርዝር የሆነ መረጃ ለኢንቨስተሮች መስጠት ይጠበቅባቸዋል። ከነዚህም መካከል ኢንቨስተሮች ኩባንያቸው ላይ ኢንቨስት ቢያደርጉ ሊያገኙ የሚችሉትን ጥቅም እንዲሁም ሊያጋጥማቸው የሚችለውን ኪሳራና አደጋ በግልጽ ማስረዳት ይጠበቅባቸዋል። ኢንቨስተሮችም የሰነደ መዋለ ንዋይ አውጪዎች በሚያቀርቧቸው ግልጽና ይፋዊ መረጃዎች ላይ ተመስርተው ኢንቨስት ሊያደርጉ ይችላሉ። ሁለተኛ ባለስልጣኑ የተከለከሉ የግብይት ስርዓቶችን በሚመለከት አስፈላጊውን ስርዓት አስቀምጧል። ይኸውም በካፒታል ገበያ ውስጥ የሚሳተፉ የገበያ ተዋናዮች የተከለከሉ ግብይት የሚያከናውኑ የገበያ ተዋናዮችን በመለየት በመከታተልና በመቅጣት ለኢንቨስተሮች ጥበቃ ይሰጣል። የገበያውንም ተአማኝነት ያረጋግጣል። ሶስተኛው ደግሞ በካፒታል ገበያ አገልግሎት ሰጪዎች ምክንያት ኢንቨስተሮች ላይ የሚደርሰውን ኪሳራ ለማካካስ የሚረዳ የካሳ ፈንድ አቋቁመዋል። በመሆኑም ባለስልጣኑ እነዚህንና ሌሎች ስርዓቶችን በመዘርጋት ኢንቨስተሮችን መጠበቅና የገበያውን ታማኝነት ማስጠበቅ ያስችለዋል። በኢትዮጵያ ያለውን የካፒታል ገበያ የሚገዙት ዋና ዋና ህጎችና ደንቦች ምንድን ናቸው? የኢትዮጵያ የካፒታል ገበያስ እንዴት ያስፈጽማቸዋል? የኢትዮጵያን ካፒታል ገበያ የሚገዙት ዋና ህጎችና መመሪያዎች አንደኛው የኢትዮጵያ ካፒታል ገበያ ማቋቋሚያ አዋጅ ቁጥር 1248/2021 ሲሆን እንዲሁም ሌሎች ከአዋጁ በኋላ የወጡ መመሪያዎች ናቸው። እነዚህም መመሪያዎች አንደኛ የካፒታል ገበያ አገልግሎት ሰጪዎችን ፈቃድ ለመስጠት እና ለማስተዳደር የወጣው መመሪያ፣ ሁለተኛ የሰነደ መዋለ ንዋይ ገበያን ፈቃድ ለመስጠትና ለማስተዳደር የወጣ መመሪያ ሲሆን፣ ሶስተኛ ለህዝብ ለሽያጭ የሚቀርቡ ሰነደ መዋለ ንዋዮችን የሚያስተዳድርና የሚገዛ መመሪያ፣ አራተኛ የባለስልጣኑን የአገልግሎት ክፍያ ለመወሰን የወጣ መመሪያ፣ አምስተኛ ራሳቸውን በራሳቸው የሚቆጣጠሩ ድርጅቶችን የሚያስተዳድርና የሚገዛ መመሪያ እንዲሁም ሌሎች መመሪያዎች ናቸው። በአዋጅ ውስጥ የተጠቀሱትንና በእነዚህ መመሪያዎች ውስጥ ያሉትን ድንጋጌዎች ለማስፈጸም ባለስልጣኑ የተለያዩ መንገዶችን ይጠቀማል። ከነዚህም ውስጥ የካፒታል ገበያ ባለድርሻ አካላትን በአዋጁና በመመሪያ ውስጥ የተቀመጡትን ድንጋጌዎች በማስተማር በማሳወቅ ግንዛቤ በመስጠት፣ ሁለተኛ ከባለድርሻ አካላት ጋራ በመወያየት በመነጋገርና የመመሪያዎቹን ድንጋጌዎች ግልጽ በማድረግና በማስተማር፣ ሶስተኛ ከባለድርሻ አካላት ጋራ በመመሪያዎቹና በአዋጁ ድንጋጌዎች ዙሪያ ውይይት ማድረግ፣ በአዋጅ ውስጥ እና በመመሪያዎች ውስጥ የተቀመጡትን ድንጋጌዎች ለማስፈጸም የሚረዱ የቁጥጥርና የክትትል ስርዓቶችን ወይም ማዕቀፎችን በመዘርጋት፣ አራተኛውና የመጨረሻው ደግሞ በአዋጁና በመመሪያዎች ውስጥ የተቀመጡትን ድንጋጌዎች የሚተላለፉ የባለድርሻ አካላት ላይ አስፈላጊውን ቅጣትና እርምጃ በመውሰድ ይሆናል። የኢትዮጵያ የካፒታል ገበያ ባለስልጣን ገበያውን ከመቆጣጠር በተጨማሪ የገበያውን እድገትና ልማት እንዴት ያበረታታል? ባለስልጣኑ ገበያውን ከመቆጣጠር በተጨማሪ የገበያውን እድገት ለመደገፍ የተለያዩ ስራዎችን ይሰራል። ከነዚህም ስራዎች መካከል በካፒታል ገበያ ውስጥ የሚቀርቡትን ፕሮዳክቶች አይነትና ቁጥር መጨመር ሲሆን ይኸውም ከአክሲዮንና መደበኛ የዕዳ ሰነድ በተጨማሪ በክልል መንግስታትና በከተማ ማዘጋጃዎች ሊሸጡ የሚችሉ የሚኒሲፓሊቲ ቦንዶችን ያካትታል። እንዲሁም ባለስልጣኑ ለሰነደ መዋለ ንዋይ አውጪዎች ማለትም የመንግስት የልማት ድርጅቶችና የግሉ ሴክተር ሰነደ መዋለ ንዋይ በማውጣት ሂደት ውስጥ የሚያጋጥማቸውን ችግሮችና ተግዳሮቶች ለመቅረፍ አስፈላጊውን ድጋፍ ይሰጣል። በተጨማሪም የተቋማዊ ኢንቨስተሮችንና የአነስተኛ ኢንቨስተሮችን ተሳትፎ ለማሳደግ የተለያዩ ስራዎችን ይሰራል።
የኢትዮጵያ የካፒታል ገበያ ባለስልጣን ከሌሎች የመንግስት ኤጀንሲዎችና ዓለም አቀፍ ድርጅቶች ጋር እንዴት በትብብር ይሰራል? የኢትዮጵያ ካፒታል ገበያ ባለስልጣን ከሌሎች የመንግስት ተቋማት ጋር ለምሳሌ ከገንዘብ ሚኒስቴር፣ ከብሔራዊ ባንክ፣ ከፍትህ ሚኒስቴር፣ ከፌዴራል ፖሊስ እና ሌሎች የመንግስት ተቋማት ጋር በትብብር የሚሰራባቸው ብዙ ስራዎች አሉ። ከኢትዮጵያ ብሔራዊ ባንክና ከገንዘብ ሚኒስቴር ጋር ባለው ትብብር መንግስት የዕዳ ሰነዶችን ወደ ገበያ በማቅረብ አስፈላጊውን ፋይናንስ ከካፒታል ገበያ እንዲሰበስብ ይረዳዋል። በተጨማሪም ከፍትህ ሚኒስቴርና ከፌዴራል ፖሊስ ጋር ባለው ትብብር በካፒታል ገበያ ውስጥ የሚከሰቱትን ወንጀሎች ለመመርመር፣ ለመከታተልና አስፈላጊውን አስተዳደራዊ እርምጃ ለመውሰድ ይረዳዋል። በመጨረሻም ከልማት አጋሮች ጋር ባለው ትብብር የካፒታል ገበያ መሰረተ ልማትን፣ የካፒታል ገበያ እድገትን ለመደገፍ የሚያስፈልጉ አስፈላጊ የፋይናንስ ድጋፎችን ያገኛል። የካፒታል ገበያውን ለማስፋፋትና ለማሳደግ ከልማት አጋሮች ጋር አስፈላጊውን ትብብር ያደርጋል። ባለስልጣኑ ለወደፊቱ የኢትዮጵያ ካፒታል ገበያ ያለው ራዕይ ምንድን ነው? ባለስልጣኑ ለኢትዮጵያ ካፒታል ገበያ ያለው ራዕይ ጠንካራና የተነቃቃ የካፒታል ገበያ ስነ ምህዳር መፍጠር ነው። ይኸውም ፈጠራን የሚያበረታታ አካታች እና ዘላቂ ልማትን የሚያፋጥን የካፒታል ገበያ ስርዓት መመስረት ነው። ለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ።